ውድ ምእመናን በባለፈው ትምህርታችን ስለ መላእክት ዓለም ማውርተናል። በዲናችን በአቂዳችን ሁለተኛ እርከን ስለተሰጠው በመላእካን ማመን ቅርጻቸው ምንድነው፣ የህይወት ተልኳቸው ምንድነው በዝርዝር ተመልክተናል። ዛሬ ደግሞ ስለነሱ አይነታ ስለ ጅብሪል እናወራለን። ስለ መላእክት የምናወራው የኢማናችን ክፍል ብቻ ስለሆነ ሳይሆን ስለ ቀጣዩ ዓለም እንድናስብ ከምናየው ምድራዊ ዓለም የገዘፈ ዓለም እንዳለ ወንጀል ስንሰራ ከቅርብ የሚከታተሉን እንዳሉ ስናስብ ከወንጀል እንድንርቅ ነው። የአላህን ክብር ረስተን ስንዳፈረው እሱ ዘንድ ያሉት መላእክት ለሱ ያላቸውን ፍርሃት ስናይ ፈለጋቸውን እንከተል ዘንድ ይከጀላልና። ጅብሪል አለይሂ ሰላም የነቢዩ ወዳጅ ጅብሪል በሌላ አጠራሩ ጀብራኢል ይሉታል የነጅድ ሰዎች ሐምዛን ስለማይጠቀሙ። የነቢዩ የቅርብ ወዳጅ የመላእክት አይነታ ነው። አላህ ፍጥረተ ዓለሙን ፈጥሮ ሕይወት ያለውን ነገር ሲፈጥር መጀመሪያ የፈጠረው ጅብሪል ነው። ሰይድ ብን ሙሰይብ ምን ይላሉ? ታላቁ ታቢዒ አላህ መላእክትን ሲፈጥራቸው እኛ ስንወለድ እናለቅሳለን፣ መላእክት ግን አንድ ቃል ነው የሚሉ ላ ሐውለ ወላ ቁወተ ኢላ ቢላህ። ኃይልም ችሎታም ብልሃትም የለም የአላህ ቢሆን እንጂ። ጅብሪል ይህን ቃል ብሎ የመጀመሪያ የተፈጠረ የአላህ ፍጡር ግዙፍ ነው። ከሊሙላህ የአላህ አነጋጋሪ የሚባለውም ጅብሪል ነው። ሁሉም መላእክት የአላህን ንግግር አይሰሙም ጅብሪል ቢሆን እንጂ። ልክ ከሰው ልጆች የአላህን ንግግር ነቢዩላህ ሙሳና ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ብቻ እንደሰሙት تلك الرسل فضلنا بعضهم على بعض منهم من كلم الله አላህን ያናገሩ የተመረጡት ሁለቱ ብቻ ናቸው። ከመላእክት የአላህን ንግግር የሚሰማው ጅብሪል አለይሂ ሰላም አላህ ዘንድ በጣም የተከበረ የታፈረ የተወደደ መላእክት። አላህ አን ነዋስ ብን ሰምዓን ባስተላለፈው ሐዲስ ላይ አላህ ትእዛዝን ማስተላለፍ ሲፈልግ ሰማይ ይርዳል ይላል ነብዩ አለይሂ ሰላቱ ወሰላም። ከአላህ ፍራቻ የተነሳ ያ ውፍረቱ 500 ዓመት የሚያሰደው ሰማይ መራድ ይጀምራል። መላእክታን ያኔ ደንግጠው ይወድቃሉ፣ ስጁድ ይደፋል። ከነሱ መጀመሪያ ራሱ የሚያነሳው ጅብሪል ነው። አላህም የሚፈልገውን መልእክት ለጅብሪል ይነግረዋል። ጅብሪልም ይህን መልእክት ተቀብሎ አላህ ወደ ላከው ቦታ ከላይኛው ወደ ታች ሲቀዝ መላእካን ደንግጠው ይጠይቁታል። ያ ጅብሪል ማዛ ቃለ ረቡና፣ ጌታችን ምን አለ ይሉታል። ቃለ አልሐቅ፣ እውነት አለ። ወሁወ አልዓሊዩል ከቢር፣ እሱ የበላይ ታላቅ ነውና። ሐታ ኢዛ ፉዚዐ ዐን ቁሉቢሂም ቃሉ ማዛ ቃለ ረቡኩም ቃሉ አልሐቅ ወሁወ አልዓሊዩል ከቢር። ጅብሪል አላህ ዘንድ የተወደደ ታማኝ የነቢያት አናጭ ተደርጎ አላህ ፈጥሮታል። ሙጣዕ ነው የሚለው አላህ፣ ታዛዥ ሰመ አሚን፣ ታማኝ የተላከውን በአግባቡ የሚያደርስ የአላህን ትእዛዝ በአግባቡ የሚፈጽም ነው። ዐንደ ዚል ዐርሽ መኪን፣ ከዐርሹ ባለቤት ዘንድ የተከበረ ቦታ ያለው ጀብራኢል አለይሂ ሰላም። ጅብሪል ከመላእክት ሁሉ ፍጥረቱ ግዙፍ እንደሆነ ይነገራል። በርካታ ሐዲሶች ይህን አመላክተዋል። ነቢዩ አለይሂ ሰላቱ ወሰላም ባለፈው ባወራነው ሐዲስ ስለ አንድ መላኢካ ግዝፈት እንድናገር አላህ ፈቅዶልኛል ይላል። የጆሮው ጫፍ ቀለበቱ እስከ ትከሻው ድረስ 700 ዓመት ያስጉዛል ይላል። በሌላ ዘገባ ላይ በሚበር በራሪ ወፍ፣ እርግብ፣ ንስር ሊሆን ይችላል 700 ዓመት ይጓዘዋል ይላል። ጅብሪል ከዚህ ይበልጣል ይላሉ በርካቶች። እና ኢማም ስዩጢ ምን ይላሉ? ታላቁ ኢማም እያንዳንዱ መላኢካ ግዝፈታቸው እንደተሰጣቸው የሥራ ኃላፊነት ነው ይላል። ከጅብሪል በላይ ደግሞ ኃላፊነት የተሰጠው ይላል። ምናልባትም ጅብሪል ከዚህ በላይ ይገዝባል ይላል። ጅብሪል ታማኝ የነቢያት ሁሉ ኮትኳች ነው። ናሲሩል አንቢያ ይላል። የነቢያት አናጭ ከልጅነታቸው ጀምሮ ሚንከባከባቸው
ኡስታዛቸው ነው የሚያቀራቸው የሚያስተምራቸው ጦርነት አብሯቸው የሚዘምት ከጎናቸው የማይለያቸው ጅብሪል አለይሂ ሰላም አላህ ወደዚህ ምድር 124000 ነቢያትን ልኳል። ከነዛው 315ቱ ሩሱሎች ናቸው። ሁሉም ጋር ጅብሪል ነበር። ከአባታችን አደም ጀምሮ ከጀነቱ ዓለም ወደ ምድር ሲወርዱ አላህን ማናገር ተከለከሉ። አባታችንን አደም መጥቶ የሚያናግረው ጅብሪል ነበር። እዛ ነው ዑለማዎቹ አባታችን አደም ካጣው ትልቁ ጸጋ የአላህን ቃል መስማት ነው ይላል። ምድር ሲወርዱ ጅብሪል ነው አብሯቸው ያለ። አባታችን አደም የምድር ቆይታ አድርገው ሲሞቱ የሰው ልጅ ካሁን በፊት ሙቶ ስለማያውቅ እንዴት ይቀበሩ? ጅብሪል ከሌላ መላእክት ጋር ወርዶ አጥቦ ከፍ ነው የቀበራቸው ጅብሪል አለይሂ ሰላም። የእሳቸውን የልጅ ልጅ ኢድሪስ አለይሂ ሰላም የእሳቸውም የቅርብ ረዳትና ጓደኛ ነበር። ሁሉም ነቢያት ጋር አብሯቸው ቆመ። ኢድሪስ በአንድ ዘገባ ላይ ጅብሪልን አገኙት። ያ ጅብሪል ከእድሜ ስንት ቀረኝ አሉት። ይህንማ እኔ አላቅም፣ የሞት መላእክት አብረን ጠይቀዋል። ወደ ሰማይ ይዟቸው ወጣ። አራተኛው ሰማይ ላይ ሲደርሱ መለከል መውትን አገኙት። ያ መለከል መውት ከእድሜ ስንት ቀረኝ አሉት። መለከል መውት ተገረመ። ይገርማል አለ አላህ እኮ የኢድሪስን ሩህ አራተኛው ሰማይ ላይ ውሰደው ብሎ ነበር፣ እንዴት እዚህ ሊመጣ ቻለ? ነቢዩላህ ኢድሪስ ሕይወታቸው የተወሰደው ሰማይ ላይ ሌላው ምድር ላይ። ለዛ ነው አላህ ቁርአን ላይ ወረፈዕናሁ መካነን ዓሊያ ከፍ ወዳለ ቦታ ማነሳ ነው ይላል። ኢድሪስ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሚዕራጅ ሲወጡ ኢድሪስን አራተኛው ሰማይ ላይ አግኝተውታል። ኢድሪስ ጋም ነበር፣ አደምም ጋር ነበር። ኢብራሂም ዓለይሂ ሰላም እሳት ላይ ሲወረወሩ ጅብሪል ሊረዳቸው መጥቶ ነበር። ኢብራሂም ዓለይሂ ሰላም ካዕባን ገንብተው ሲጨርሱ አላህን እጃቸውን አንስተው ወአሪና መናሲከና የሐጅ አደራረግን አሳየን ሲሉት ጅብሪልን አላህ ልኮ ሁሏን የሐጅ ፕሮሰስ አሳያቸው። ከልጅ ልጃቸውም ዩሱፍም ጋር ነበር ጅብሪል። ጉድጓድ ውስጥ ሲጣሉ ጅብሪል ነው ገብቶ አይዞ ከዚህ ትወጣለህ ለትልቅ ደረጃ ትደርሳለህ ብሎ ያጽናናቸው። ሁሉም ነቢያት ጋር ጅብሪል ነበር። እናታችን ሐጀር እዛ በረሃ ላይ ብቻዋን ስትቀመጥ ጅብሪል ነበር መጥቶ በአንድ ክንፉ አፈሩን ምሶ ዘምዘም ውሃ ያወጣላት። በአንድ ክንፉ የማሰው ዘምዘም ውሃ በአሁኑ ሰዓት በተደረገው ጥናት በአንድ ሰከንድ ውስጥ 8000 ሊትር ያወጣል ዘምዘም ውሃ። በቀን ውስጥ 691 ሚሊዮን ሊትር ነው ዘምዘም የሚረጭ። ለዛ ነው ብንጭነው ብናመጣው 3 ሚሊዮን ሕዝብ አሁን ከሐጅ ይዞ ይገባል። ዘምዘም እንዳለ ከጅብሪል ጋር ያለን ትስስር ዘምዘም ጋር ይገናኛል። ዘምዘምን ስንጠጣ ጅብሪልን እናስታውሳለን። ከነቢያት ጋር ሆኖ የሚኮተኩታቸው የሚጠብቃቸው የሚያግዛቸው ጅብሪል ነው። ነቢዩላህ ዒሳ ኢየሱስን ከመወለዱ በፊት ወደ እናቱ ወደ መርየም የተላከው ጅብሪል ነበር። ፈተመሰለ ለሃ በሸረን ሰው መስሎ ተሰየመላት። በአላህ ካንተ እጠበቃለሁ አለችው። አላህ ልጅ እንድሰጥሽ ልኮኛል አላት። ያኔም ጅብሪል ነበር። ልጇ አድጎ ነቢዩላህ ዒሳ ነቢይም ሲሆን ከጎኑ ነው ያገዘው ጅብሪል ነበር። ወአየቱከ ቢሩሒል ቁዱስ ይላል። በጅብሪል አላገዝኩህም እንዴ ይላቸው። መጨረሻም ሊገሉት ሲል ነቢዩላህ ዒሳን ወደ ሰማይ ይዞት የወጣውም ጅብሪል ነበር። ኢኒ ሙተወፊክ ወራፊዑከ ኢለየ አላህ ወደ ላይ ልወስድ ነው አላቸው። ጅብሪል ላከና ወሰዳቸው። ነቢዩላህ ዒሳ ዳግም ወደ ምድር ይመጣል። እንደ ሰው ልጆች የነቢዩን ሸሪዓ ተከትለው አብረው ሰግደው ኑረው ህልፈተ ሞታቸው ይፈጸማል። ጅብሪል ከሁሉ ጋር ከነቢዩ ዓለይሂ ሰላቱ ወሰላም ከኛ ነብይ ጋር የነበረው ትስስር ቁርኝት ጥልቅ ነበር። የነብዩ ወዳጅ ነበር። ገና ከህፃንነታቸው ጉብኝታቸው ይጀምራል። ገና ነቢዩ ዓለይሂ ሰላቱ ወሰላም አንድ ፍሬ ልጅ እያሉ ከሐሊመቱ ሳዕዲያ ሰፈር ለእድገት ወደ በረሃ ወጣው ገጠራማው አካባቢ የኖሩ ህፃናት ጋር እየተጫወቱ ጅብሪል መጣ።
ሲራ ላይ ታገኙታላችሁ። ጣላቸው። ሕፃናት ደንግጠው ሮጡ። መሐመድ ተገደለ ብለው ቤተሰብ መናገር ጀመሩ። ጅብሪል ነቢዩን መሬት ላይ ጣላቸውና ልባቸውን ቀዶ አወጣ። ከጀነት ይዞት የመጣ የወርቅ ሳህን አለ። በዘምዘም ውሃ ልባቸውን አጥቦ ከውስጧ ጥቁር ነገር አወጣና እቺ አንተ ውስጥ የነበረች የሸይጣን ድርሻ ነው አላቸው። ልባቸውንም ዙሮ ሰፋ። እናታችን አይሻ ሚስታቸው ምን ትላለች? የጅብሪል ስፍ ምልክቱን አሁን ድረስ እናየዋለን ትላለች። ያኔ ነበር ትስስራቸው። ነብይም ሲሆኑ ነብይነትን መጥቶ ያበሰራቸው ጅብሪል ነው። ቁርአን ያስተማራቸው ጅብሪል ነው። ዓለመሁ ሸዲዱል ቁዋ የኃይል ባለቤት የሆነው ጅብሪል አስተማራቸው ይላል። ኡስታዛቸው እሱ ነው። ጧት ማታ አይለያቸው፣ ይንከባከባቸዋል፣ ያወራቸዋል። ሐዲስ ሲጠየቁ አዎ ይሄንማ ጅብሪል አሁን ነግሮኝ ሄደ ብለው ይመልሳሉ። ቁጭ ባሉበት ጅብሪል እኮ በጆሮዬ ሹክ አለኝ ሐዲስ ይናገራል። ከነብዩ ጥግም አይለይ የነብዩ ወዳጅ ጀብራኢል አለይሂ ሰላም ሲያማቸው የሚያክማቸው እሱ ነው። አንዴ ነብዩ አለይሂ ሰላቱ ወሰላም አቡ ሰዒድ አልኹድሪ ባወሩት ሙስሊም ላይ በተዘገበው ሐዲስ ጅብሪል መጣ። ነብዩ አሟቸው ነበር። ያ መሐመድ እሽተከይት አመመህ እንዴ አላቸው። አዎን አሉት። እንግዳማ ልከመህ አላቸው። ያረገው ዱዓ ጣፋቸው። ሐፍዛችሁ ለልጆቻችሁ አድርጉት። ቢስሚላህ አርቂክ በአላህ ስም አክመሃል። ሚን ኩሊ ሸይኢን ዩእዚክ ከሚያምህ ነገር ሁሉ ሚን ሸሪ ኩሊ ነፍሲን ከእያንዳንዱ ነፍስ ክፋት አው ዓይን ሐሲድ የዓይን ሒስድ አለ አጥቅቶ ከሆነ በአላህ ስም አክመሃለሁ። አላሁ የሽፊክ አላህ ያድንህ አላቸው። ቢስሚላህ አርቂክ በአላህ ስም አክመሃለሁ አላቸው። እዚህ ቦታ ላይ እኮ የታመመው ማን ነው? ነቢዩና መሐመድ አለይሂ ሰላቱ ወሰላም። የሚያክማቸው ማን ነው? ጅብሪል አለይሂ ሰላም። የመላእክት አለቃ ጅብሪል። የታመሙት የፍጡራኑ አይነታ ነቢዩ አለይሂ ሰላቱ ወሰላም። ዱዓ ሲያረግላቸው ምን አለ? አላሁ የሽፊክ የሚያድንህ ማን ነው? አላህ ጀለ ፊዑላ። ፈኢዛ መሪቱ ፈሁወ የሽፊን። ነቢዩላህ ኢብራሂም የተውሂዱ አባት ምን አሉ? ሲያመኝ የሚያድነኝ ማን ነው? አላህ። ተውሂድ ውብ ነገር ነው፣ ጣፋጭ ነው። እኛ አቅም የለንም፣ ብልሃት የለንም፣ የሚያድነን ነገር የለንም። የሚያድነን አላህ። ድሮ ልጅ ሲታመም አሁን ወደ ሐኪም ነው አይደል ሩጫ። አባቶቻችን መጀመሪያ ዱዓ ይደረግለት ይባላል። ከዛ ዘምዘም ውሃ ይጠጣል። አሊያም ቁርአን ላይ ትፍትፍ ተብሎ ይታጠብበት ይባላል። ከዛ ደግሞ ባህላዊ ያረግሬስ ሰው አለ። ከዛ ነው ዶክተር። አሁን እነዚህ ሁሉ መለኮታዊ አስባቦች ተጥሰው ሩጫ ወደ ዶክተር። አዎ ሰበብ ነው እናደርሳለን። መጀመሪያ ግን መለኮታዊ ሰበብ እናደርሳለን። ቢስሚላህ አርቂክ በአላህ ስም። ነብዩን ከጎን ሆኖ ሲያማቸው የተንከባከባቸው ጅብሪል ነው። ጦርነት ሲዘንብ አብሯቸው ጅብሪል ነው የሚወርደው። አነስ ብኑ ማሊክ እሳቸው አንጋፋ ደረሳም ይላል ከአኒ አራ ጉባራ ኸይሊ ወመውኪሊ ጀብራኢል ይላል ፊ ዚቀቲል መዲና። በመዲና ጠባብ መንገዶች እኮ የጅብሪልና የሰራዊቱን አቧራ ማየው ይመስለኛል ይላል አነስ። አብሯቸው ነበር የሚዘምት፣ ከጎን አይለያቸውም ነበር። አይደለም ምድር ላይ ወደ ሰማይ ሲወጡ አብሯቸው የወጣ ጅብሪል። ከኡሙ ሃኒ ቤት እያሉ ነቢዩን አለይሂ ሰላቱ ወሰላም ቡራቅ አዘጋጅቶ ወደ መስጂድ አልአቅሳ የወሰዳቸው ጅብሪል። ነቢያትን አላህ ቀስቅሶላቸው ነቢዩ አለይሂ ሰላቱ ወሰላም ነቢያቶችን አሰገዱ። ጅብሪል አብሯቸው ተሰልፎ ሰገደ። አስራ ቢከ አላሁ ለይለን ኢዝ መላኢኩሁ ወሩስሉ ፊ መስጂድ አልአቅሳ ዐላ ቀደሚ ፈለማ ረአውከ ልተፉ ቢሰይድህም ከማ ተልተፉ ልጅንዱ ብልዓለሚ ሶላ ወረአከ ኩሉ ዚ ኸጠሪን ወመን የፉዝ ቢሐቢቢላህ የፍተንም ይላል ሸውቅ። ነቢያቶችን ሁሉ አሰልፈው የእኛ ነቢይ ወደ ሰማይ ወጡ። ሲወጡም አብሯቸው ጅብሪል፣ የሰፈር ጓደኛቸው፣ ሲያማቸው አካሚያቸው፣ የጦርነት አጋዣቸው፣ የልጅነት ጓደኛቸው ጅብሪል ዓለይሂ ሰላም።